እንዴት ናችሁ? ስሜ ፈይሳ ይባላሉ። ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ ኤን ሲምቦሎች ተጫኑ እና ጥያቄ በተለያየ መልክ ነው። በቲዮሪ ማለ ቾይስ ነገር ነው። በአብዛኛው ፈተና ደግሞ ኤግዛም ቲዮሪ ነው። እንደ አሁን ያያችሁት ግሩፕ ቻናል ላይ ገብታችሁ ጥያቄ የሰራችሁ ልታዩት ትችላላችሁና ስለዚህ ለጓደኛችሁም ይህንን ፔጅ ሼር ለማድረግ እንድታግዙኝ ጠይቃችኋለሁ። ስለዚህ ወደ ጥያቄ ሄደን ጥያቄ እንሰራለን። ዛሬ ጥያቄ ከዚህ ከ30 ሁለተኛ ጥያቄ ከኤሌክትሪካል እንደ ኮምፒውተር ኢንጂነሪንግ ኤግዚት ኤግዛም የፕሪቪየስ ኤግዛም ስለሆነ ያው በዛጋ እዚህ ጋር ያለን ጥያቄ እያነበብን እየሰራን የምንሄድ ይሆናልና an LTI system produce an output y of t is equal to 1/4 in brackets the power of t u of t or unit step when the input is impulse time shift minus 1. What is the impulse response h of t of the system? A ብሎ እንደዚህ ጽፏል። A h of t is 1/4 the power of t minus 1 u of t t minus ሎኒ ፎርሙላ ስለጻፈ እኛ ደግሞ ሶሉሽን ብለን ሶሉሽናችን እንደዚህ ይሆናል። ኤልቲአይ ሲስተም ላይ እሺ ሶሉሽን ኤልቲአይ ላይ ምንድነው ኢንፑታችን? ኢንፑት እንደዚህ አይደለም፣ ኤክስ ኦፍ ቲ ነው። ኤክስ ኦፍ ቲ አውትፑት ደግሞ ዋይ ኦፍ ቲ። ሲስተሙ ምንድነው? ኤች ኦፍ ቲ ሶ ኤልቲአይ ላይ ኤክስ ኦፍ ቲ ዋይ ኦፍ ቲ ሲሰጠን ኤክስ ኦፍ ቲ ዋይ ኦፍ ቲ ይሆናል ማለት ነው። ስለዚህ ኤክስ ኦፍ ቲ ምንድነው? ፌዝ ሽፍት ነው፣ ኢምፐልስ ነው። ኢምፐልስ አት ታይም ቲ ማይነስ ቲ ኖት ማለት እኛ ያ ኤክስ ማለት እንችላለን። ክሎዝ ምን ይሰጠናል? ዋይ ኦፍ ቲ ዋይ አት ቲ ማይነስ ዋን ቲ ኖት ትሆናለች ማለት ነው። ቲ ኖት ይሄን ይሰጠናል። ስለዚህ አሁን ኤክስ ኦፍ ቲ ታይም ሺፍት ያለች ማለት ምንድን ነው? ኢምፐልስ አት ቲ ማይነስ ዋን ዋይ ደግሞ ከምን ጋር እኩል ነው? 1/4 the power of t
ዩኒት ስቴፓችን ዩ ቲ ማይነስ ዋን ጋር እኩል ይሆናል ማለት ነው። ይህንን ነው የሚሆነው። ስለዚህ ኦፍ ቲ ታይምስ ጂ ስለሆነ the answer is D. When you say the answer is h of t is equal to 1 over 4 t to the power of 4 u of t minus 1. እሺ እስቲ ወደ ጥያቄያችን ምን ይላል? LTI system produce output y of t 1 over 4 to the power of t u of t when the input is impulse response. ኢንፑታችን ኢምፐልስ ሪስፖንስ ይሄ እንደዚህ ያለና ምን ጠየቀ? ኤች ኦፍ ቲ። ስለዚህ ኤች ኦፍ ቲያችን ምን ይሆናል? 1/4 to the power of t u of t minus 1 ይሆናል ማለት ነው። ይሄን ምንድነው ሲስተም ኢምፐልስ ሪስፖንስ ከኢምፐልስ ሪስፖንስ የምናገኘው ይሄንን ማለት ነው። ስለዚህ መልሳችን ዲ ላይ ያለ ነው። ጊቭን ኤልቲአይ ሲስተም ቺኛ 32ኛ ናት። 32 ጊቭን ኤልቲአይ ሲስተም y of t 1 over 4 the power of t u of t ይሄንን ነው የተሰጠን ሜኑ ላይ የአውትፑቱ ላይ ማለት ነው። እንደዚህ ግራፊካሊ እንደዚህ ያቺኛ ኤች ኦፍ ቲ ከሁለቱም የምናገኘው ነው። ዋይ ኤክስ የተሰጠ ምንድነው? ኢምፓልስ ቲ ማይነስ 1 ደግሞ ዋይ ደግሞ 1/4 ቲ ዩ ኦፍ ቲ ማለት ነው። ይህንን ነው የተሰጠን። ስለዚህ ኤክስ ኦፍ ቲ ኢምፕላይዝ ዛት ዋይ ኦፍ ቲ ሲሆን ኤክስ ኦፍ ቲ ማይነስ ቲ ኖት implies that y of t minus t naught. So x of t like this impulse or direct at t minus 1 gives us 1 over 4 t power of t u of t. So h of t achievement ይሆናል። So the answer is D. The answer is D. This is the other question. Question 47. A message signal m of t is equal to m of t is equal to 2 cos of 800 pi t plus 5 cos of 8000 pi t amplitude modulation. Amplitude modulate a carrier of t is equal to 10 cos of 6 times 10 to the power of 6 pi t. The modulation index amplitude of modulation m of t ምን ይሆናል? 2 ሲደመር የሁለቱ ላይ ያለ መደመር ነው። ስንት ነው? 7 ይሆናል።
7 ነው። አምፕሊቲዩድ ኦፍ የሜሴጅ ሲግናል አምፕሊቲዩድ 2 እና 5 ነው። ሁለቱን እንደምራለን ስንት እናገኛለን? 7 ነው። 7 ነው። የኬሪየር አምፕሊቲዩድ ደግሞ ስንት ነው? 10 ነው። 10 ነው። ስለዚህ ሞጁሌሽን ኢንዴክስ is equal to ምንድነው? አምፕሊቲዩድ ሜሴጅ አምፕሊቲዩድ ሲካፈል ኬሪየር ሞጁሌሽን ነው። ኬሪየር አምፕሊቲዩድ ነው። ስለዚህ 7 ሲካፈል 10 ስንት ይሆናል? 0.7 እጅ ቀላል ናት። ምንድነው? የኢንትሮዳክሽን ቱ ኮሚኒኬሽን ጥያቄ ስለሆነ ቢ ዘ አንሰር ኢዝ ቢ። እሺ ጊቭን ኤም ኦፍ ቲ ቱ ኮዝ ኦፍ 1000 ባይ ቲ ፕላስ 5 cos of 1000 carrier frequency is carrier modulation carrier 10 cos of 6 times 10 to the power of 6 cos by the modulation index የተጠየቅነ modulation index ነው። m of t ማለት modulation amplitude ማለት ነው። 2 ሲደመር 5 7 c of t 10 የነሱ ከኋላ ያለን ምን አምፕሊቲዩድ ማለት ነው። እኛ 10 እና 2 እና 5 ማለት ነው። እኔ ተደምሬ ልናወጣ ማለት ነው። ሞጁሌሽን ኢንዴክስ ሲኳልቶ አምፕሊቲዩድ ኦፍ ሜሴጅ ሲግናል ኦቨር ሞጁሌቲንግ ካሪየር ኢንዴክስ ሲካፈል ይመጣል። ስለዚህ the answer is B። እሺ other calculation part እሺ 76ኛ ጥያቄ for a circuit shown below what is the Thevenin equivalent voltage? Thevenin of እዚህ ለሁለቱ ተርሚናል ላይ ቪቴቬኒያን ተጠየቅነ። ስለዚህ ቪቴቬኒያን መጀመሪያ ለመስራት የምናደርጋለን የተርሚናሉ ኤ ቢ ተርሚናል ሪሙቭ እናደርጋለን። እቺኛ ሎድ ሬዚስታንስ ትባላለች። እቺኛ ሎድ ሬዚስታንስ እናደርጋለን ሪሙቭ እናደርግና ምን ይሆናል? እንደዚህ ሰርኪዩት ይሰጠናል። እቺኛ ፕላስ ያው ከዛ ይሄን ሁለቱን እንደምረው ሲሪስ ስለሆነ ይደመራል። ስለዚህ እዚህ ጋር እንደዚህ ይመጣል፣ እንደዚህ ይገናኛልና እንደዚህ ፖይንቶቹ ሁለቱ ተቆርጠዋል። ስለዚህ በዚህ ጋር 4 ኦhm አለን። 4 ኦhm ሁለቱ ሲደመር ደግሞ ሲሪስ ስለሆነ 12 ኦhm ከዛ ቪቴቬኒያናችን በዚህ ጋር ነው ማለት ነው። ቪቴቬኒያን ቮልቴጅ 18 አለ። እሺ ስለዚህ በቀላል ለመስራት እንችላለን። ምንድነው እንደምንጠቀመው? ቮልቴጅ ዲቪዥን ሩል ቮልቴጅ ዲቪዥን ተጠቅመን ማለት ነው። ስለዚህ ቪ ኦፍ ቲ is equal to ቮልቴጅ ዲቪዥን ማለት እቺ 4 ኦቨር 4 ሲደመር እቺኛ ስንት ነው? 12 ሲባዛ ተሰጠኝ ስንት ነው? 18 ስለዚህ ቪቴቬኒያን is equal to 4 ኦቨር ሁለት ሲደመር 16 ይሆናል።
16 ሲባዛ 18 ማለት ቮልት ይሄን ለሁለቱ ሆም ስለሆነ ሆል ይጠፋፋልና በአራት አንድ በአራት አራት ሲምፕሊፋይ ስናደርግ የአራት ነው። ስለዚህ 18 ቮልት ኦቨር 4 ነው። ይሄኛውንም ይቃለላል። ስንት ይሆናል? አሁን ሲምፕሊፋይ ስናደርግ በሁለት 9 ሁለተኛ ቮልት ይሆናል። ስለዚህ ሌት አስ ቼክ ኢን ሶሉሽን ኤ ማለት ነው። ኤ መልስ ይሆናል። ስለዚህ ምንድነው የተጠቀምነው? ቮልቴጅ ዲቪዥን ሩል ተጠቅመን ነው የምናገኘው። እሺ ያርጉና እንደዚህ አገልግሎት ልክ ሰራት ያው ወዲ በነ 4 ኦቨር 12 ሲደመር 4 ሲባዛ 18 72 ይሄን 2 ሲባዛ 72 16ኛ በ8 9 በ8 2 ይሄን የምናገኘው። ሌላ ደግሞ አዘር ካልኩሌሽን ሰባተኛ ጥያቄ ምን ይላል? ኢቫሉዌት ቫልዩ ኦፍ ዋት Z2 ፓራሜትር Z2 ነው የተጠየቅነው። አሁን የተሰጠ ምንድነው? ቲ ሼፕ ኔትወርክ ነው። የቲ ሼፕ የሆነ ኔትወርክ ነው የተሰጠን። ከዚህኛ እንዴኛው Z2 የምናገኘው ይሄ ማለት ምንድነው? እንደዚህ ማለት እንደዚህ ከተሰጠ Z11 ጅኛት ፋሚስ Z11 ማለት አንችልም። ስለዚህ Z11ም Z2ም ካልኩሌት ማድረግ አለብን ማለት ነው ከፈለግን። ስለዚህ አሁን ዜድ ፓራሜትር ላይ ምንድነው? ኦፕን ሰርኪዩት ነው። ኦፕን ሰርኪዩት ካረንት 1 ወይም ካረንት 2 ዜሮ እያደረግን ካልኩሌት ማድረግ እንችላለን። ስለዚህ እዚህ ጅኛ ሉፕ 1 ማለት እችላለሁ። ይሄንን ደግሞ ሉፕ 2 ማለት እችላለሁ። ስለዚህ ይሄን ቮልቴጅ ሶርስ ነው። V1 is equal to current 1 times current 1 times 5 ሲደመር 20 times current 1 ሲደመር current 2 ለምንድን ነው current 2 እንደደመቁ ታውቃላችሁ? current 2 ማለት በዚህ ጋር ወደዚህ ኔጌቲቭ ና current 2 ኔጌቲቭ ማይነስ ደግሞ ኔጌቲቭ ስለሚሆኑ ነው። እሺ ይሄ ማለት current 5 20 ሲባዛ እሺ እንደዚህ ይሆንና current 1 ሲደመር 20 current 1 ሲደመር 20 current 2 ነው። 20 current 2 ነው። እሺ 20 current 2 ሆነ። current 1 ደግሞ ስንት ነው? 25 ነው። 5 ሲደመር 20 25 current 1 ሲደመር 20 current 2 B1 እሺ እዚህ ማለት Z11 Z22 ማለት ነው። Z12 ማለት ነው ይሄ። ስለዚህ አሁንም ደግሞ ሌላ ካልኩሌት ማድረግ እንችላለን። እዚህ ጋር ያለ 42 ላይ እስቲ ወደዚህ እንደዚህ ሉፕ እንደዚህ ላስቀይርና እሺ V2 is equal to ምንድነው
እሺ ካረንቲ 15 ሲባዛ ካረንት እኛ ካረንት ናት ካረንቲ 2 ሲደመር ያለችው ደግሞ 20 ኢንቱ ካረንት 1 ሲደመር ማይነስ ካረንት ማይነስ ስለሚሆኑ ሲቀናነስ እነዚህ ወላም ሲደመር ካረንት 2 ነው። እሺ ይሄ 15 ነው። ካረንት 1 ደግሞ 20 ነው። 20 ካረንት 1 ፕላስ 15 እና 20 35 ካረንት 2 ምኑን V2 ስለዚህ Z22 የምናገኘው ነው። እሺ V1 is equal to Z11 current 1 ሲደመር Z12 current 2 V2 is equal to Z21 I1 plus Z22 I2 ይህንን Z ፓራሜትር ኢኩዌሽን ይህንን Z ፓራሜትር ኢኩዌሽን ነው። ስለዚህ V22 የምናገኘው ስንት ነው? 35 ማለት ነው። ለኤች V22 ላይ ያለችው 35 ስለዚህ ሳንሰሪስ ሲ ወይም ደግሞ እንደዚህ ካልኩሌት እያደረግን ማየት እንችላለን። ምንድነው ይላል V1 is equal to Z11 I1 plus Z12 I2 ኢኩዌሽኑ V2 Z21 I1 plus Z22 I2 ስለዚህ Z11 means V1 over I1 at current 2 0 ስናደርግ ኦፕን ሰርኪዩት ማለት ነው። ስለዚህ V2 ይሄንን ይሆናል። ይሄ እንደዚህ እነዚህ ፎርሙላ ተጠቅመን ልናገኝ እንችላለን። ስለዚህ Z1 አንድ ወይ 20 አለን። Z1 እና Z21 እና Z12 እኩል ናቸው። Z22 ደግሞ 35 Z11 ደግሞ 25 ስለዚህ በየግኔ Z22 ስለሆነ 35 ይሆናል። ስለዚህ አንሰር ኢዝ ሲ። እሺ ኩዌሽን እሺ እኔ 72ኛ ጥያቄን ደግሞ ማልጅዳ ምን ይላል? A given network shown below open circuit Z21 ማለት ከዚህኛ Z11 ሲሆን አሁን በቀላሉ ከዚህ ካፕ ማድረግ እንችላለን። Z11 ማለት ZA ሲደመር ZB ነው የሚሆነው። ለምን እቺኛ ለሁለት ትቆማለች። ለZ11 እና ለዚህ ፒውርሊ Z11 ናት። ይሄ ደግሞ እዚህ ጋር ያለች Z1 አንድ በኩል Z11 ነው። በአንድ በኩል ደግሞ እቺኛ ሁለተኛ እንትን ስላለችው የሁለቱ እንደዚህ ማይተ መደመር እንችላለን። Z21 ማለት በአንድ ሁለተኛ ላይ በሁለቱ መካከል ያለችኛ እቺ ማለት ነው። Z2P እሺ Z21 ሲሆን እቺኛ 1 2 ሲሆንም እኩል ናት። ይሄ መሀለኛ ያለችው ሁለቱም ቁጥር ይሄንን 1 ማለት 1 እቺኛ ኢንፑት ፖርቱ ላይ ያለችው 1 ከአውትፑት ፖርቱ
በዚህ ጋር ስናይ ZB አለች ማለት ነው። ስለዚህ ZB እሺ Z22 ሲሆን ደግሞ እንዴት ይሆናል? Z22 ማለት ደግሞ ከሁለተኛ ፖርት ማለት ZC እና ZB ማለት ነው። ZB እና ሲደመር ZC ነው የሚሆነው። እንደዚህ በይትም መደመር እንችላለን። ወይም ደግሞ በZD ፓራሜትር ኦፕን ሰርኪዩት ነው። ኦፕን ሰርኪዩት ካረንት 2 0 ካረንት 1 ደግሞ ዲፈረንት ፍሮም 0 ያረነ ካልኩሌት ማድረግ እንችላለን። ከዛ እንደዚህ ነው ሰራውና እሺ ኦፕን ሰርኪዩት ፓራሜትር ZD12 የተጠየቅነ ፎር ኦፕን ሰርኪዩት ካረንት 1 is equal to 0 or ካረንት 2 ከሁለቱ ካረንቱ ወይ ኢንፑት ካረንት ወይ አውትፑት ካረንት ማድረግ አለብን። ዜሮ እያረነ ነው የምንሄደው ማለት ነው። እነዚህ ፎርሙላ ነው የምንጠቀመው። ለምን እንትላል ZD ፓራሜትር ሎኬሽን ኔትወርክ ጥያቄ ስለሆነ ማለት ነው። ስለዚህ V1 is equal to ZD11 I1 ZD11 ማለት ZA plus ZB ነው። ታይምስ ZD ካረንት 2 በኩል ያለ ደግሞ ZB ሲሆን ይሄን ምን ይሆናል? የጋራ አውትፑት ፖርት ወይም ደግሞ ኢንፑት ፖርት ላይ የምናገኘው ZB ስለሆነ ካረንት 2 ደግሞ በዛ በኩል ምንድነው? 0 ነው። ስለዚህ ይሄን በ0 ሲባዛ 0 ስለሚሆን V11 ደግሞ ይሄንን ነው። V1 ደግሞ Z11 ታይምስ ካረንት 1 ስለሆነ እቺኛ ማለት ምን ማለት ነው? Z11 ማለት ነው። እሺ B2 ማለት ደግሞ B2 ማለት ደግሞ Z1 ይሄንን ነው። ለምን እሺ ያው ራስን ደግሜ ስለጻፍኩ Z11 ወይም ደግሞ ይሄን ማለት ነው። ይሄን ስንደምር ፕላስ ZB ፕላስ ZC ታይምስ ካረንት ዚስ እሺ B2 ላይ ስንሄድ Z21 ላይ የምናገኘው ኦንሊ B ብቻ ነው ማለት ነው። B ብቻ ስለምናገኘው ይሄን 0 ይሆናል። ስለዚህ V2 ZB ኦቨር ZB ደግሞ ምንድነው? Z11 ነው። Z11 ምን ደግሞ ከZ12 ጋር እኩል ነው። ሁለቱም በኩል ስለምና መሃል ቲ ሼፕ ስለሆነ ስለዚህ ZB ማለት ነው። ስለዚህ ZB ነው። Z12 እሺ V2 ደግሞ Z2 I2 ነው። ለምን ካረንት 1 0 አግነ ስለሰራን ነው። ይሄ እንደዚህ ይሆናል። ስለዚህ Z22 ZB ፕላስ ZC ነው ማለት ነው። ስለዚህ በማትሪክስ ፎርም ስንጽፍ እንደዚህ ይሆናል። Z11 ZA ፕላስ ZB Z12 ZB Z21 ZB ጋር እኩል ነው። Z22 ZB ፕላስ ZC ስለዚህ የተጠየቅነው ምን ነበር? Z12 ስለሆነ choice B is the answer። ለዛሬ እዚህ ላይ ይበቃናል። ቀጣይ ደግሞ በቀጣይ ፓርት አብረን ምን ይሆናል?